ምን ሆነ ነው ዛሬ ለምንድን ነው ያኮረፍከው? ዛሬ ምን ሆነ ነው? ፈታ በል እንጂ እና ፈታ በላ እንድናወራ ፈልጋለሁ። እንዴ ገና ሰርፕራይዝ መጨረስኩኝ። የሆነ ነገር አሳያለሁ ብታይ አታምንም። ላሳይ? እሺ ምን ሆነሃል ታዲያ? ፈታ በላ ላሳይ? እሺ ታይ ባሳይ በጣም ነው ደስ የሚል። ምንድነው? አታምንም ብታይ መጽሐፌ እንዲታተም ተፈቀደልኝ። የቀረኝ 20 ብር ብቻ ነው። እሱን ደግሞ ከየትም ገብቻ መጣዋለሁ። ደስ አይልም? ደስ ብሎኛል ግን እንድናወራ ፈልጋለሁ። እናውራ። ዛሬ እኔ ቀን ነው ማውራት አልተፈቀደልኝ። እሺ በል የኔ ጊዜ ነው። ምንም እንድናወራ አልፈልግም። እሺ በል Kia?
ሄሎ ኪዬ ሄሎ ምን ነው ቻው ሳትለኝ ሄድክ? ተኝተሽ ስለነበረ እንዳልቀሰቀስሽ ነው። እና ደግሞ ብር ጥለን ሄድከው? ያንቺ ነው። ለመጽሐፍ ማሳተሚያ የጎደለሽ ብር ነው። በቃ እሱሙና መጽሐፍሽን አሳትሚበት። ለኔ ኪዬን ያለ አይገባም እኮ። ለምን እንደዚህ ያደረክ? እኔ ገብቶኛል። መጽሐፉ ሲሸጥ ትከፍይኛለሽ። እሺ አመሰግናለሁ። ይህንን ነገር ስነግርሽ እያዘንኩኝ ነው። ግን እውነቱን ማወቅ አለብሽ። በቃ እኔ እያፈቀርኩሽ ነው። ግን እኔ ባለ ትዳር ነኝ። ሁለት ልብ ደግሞ የለኝም። በቃ እኔ ተሳክቶልሽ ብቻ ነው ማየት የምፈልገው። እስቲ ቆይ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? በቃ ሁሉም ነገር እዚህ ጋር ይብቃል። እኔ በቃ መጽሐፍሽ ታትሞ እኔንም ቢሆን ለማንበብ ያብቃኝ። በቃ እኔ ደግሞ የምፈልገው አንቺ ተሳክቶልሽ ማየት ብቻ ነው። እነዛ ያሳለፍናቸው ጥሩ ጊዜ በልቤ ውስጥ ለዘመናት ታትመው ይኖራሉ። ሚስጥር ሆነው በትዝታዬ ውስጥ ይኖራሉ። ዘጋችሁ። ወይኔ አምላኬ፣ ወይኔ አምላኬ፣ ወይኔ። ክብሮ የት ነህ? በቃ መጣሁ። እንደ ቶርባሪ ኩኩ በርቱ እንዳይጣፍብኝ ፈራሁ። የፍቅር አማልክቶች እርዱ። Taylor.
ተዋስ በመተለኔ መስነግረኝ ቆይኔ ነብስ አባት ነኝ ወይስ ጓደኛ ረበስማ ያንተ ተለይ ሰውየው ልፍታኝ በቃ ቶይ ተስበዛ በጣም በዛ እንዴ አንተ በቃ ተፋታኝ ነኝ እንዴ ምን ይላል በእናታችሁ አልሰማኸኝም እንጂ እኮ ነግሬሃለሁ በቃ በስልክ ሁሉንም ነገር ነግሬሃለሁ እንደማልፈልጋት ከዚህ በኋላ ማቆም እንዳለብን በኋላ አብረን መሆን እንደማንችል በቃ ሁሉንም ነገር ማቆም እንዳለብን ባለ ትዳር እንደሆንኩ ሁሉንም ነገር ነግሬሃለሁ እውነት ከዚህ በኋላ ወደ ህይወት ያላስገባት በቅቶኛል በቃ ከዚህ በኋላ እሷን ወደ ህይወት ያላስገባት እውነት ክብሮ አዝና ነው መሰለኝ ስልኩን ጆሮዬ ላይ ዘጋችው ከዚህ በኋላ አትደውልም አይደል በሬ ምን አይነቱ በሬ ነው በእናታችሁ እንዴ አይነት በሬ ነው ደሞ እኮ እኔ እኮ ግርም የሚለኝ እኮ የሴቶቹ እኮ አንተ ባለ ትዳር ነህ እንዴ ለአንተ እንደዚህ ሲጎርፉል ለኔ ውሃ ጣጭ ፈልጌ አንድ ሴት አግኝቼ አላውቅም ቆይ እናንተ ባለ ትዳሮቹ ጋር ተደራርበው ከመሄዱ ወንደላጤው የሴት ያለ ሲል ምን አለ ወንደላጤ ጋር በሄዱ እንዴ ምን እንደዚህ ባለ ትዳር ሊደሉ ፊት የሚያረጋቸው ነገር ምንድነው እንዴ ወንደላጤዎቹ የሴት ያለ ያሉ አይደል እንዴ ይመስለኛል ግን ወንደላጤ ጋር ማይሉበት ባለ ትዳር የሚፈልጉበት ምክንያት ወንድ አየ ባለ ትዳር ልምድ አለው ብሎ አስበው አይገርሙም ሴቶቹ ይኸውልህ አንተ በእናትህ ዝም በል እንዴ ሊያወራኝ ነው እንዴ ደሞ አፋለኝ ብለህ ልታወራኝ ነው እንዴ እኩያ አንፈልግ አንተ ዝም በል አፍም እንዴ በእናታችሁ ደወለች ማንች ጉዳይ እነቴ ናት ሄሎ እነቴ ደህና ነኝ አስቀየምኩሽ አይደል እኔ እኮ የተናደድኩት በውሸትሽ ነው እንጂ ባለመውለድሽ አይደለም በቃ ችግር የለውም እኔም እኮ መሃል ልሆን እችላለሁ በቃ እንደውም ከዚህ በኋላ ኮንዶሚኒየም አንቆጥብም በቃ በደንብ ቆጥበን ቤት ነው እሺ ምን ገዛው እና ደግሞ ሳልጠይቅሽ ዶክተሩ ምን አለሽ እየቀለድሽ ነው እንዴ እውነትሽን ነው ቆይ ምን እያልሽ ነው አረገዘች አረባከ አው አረገዘች በሪ እንኳን ደስ ያለ በሪ አረቀስ በል እንጂ አረቀስ በል ባክ በሪውን አሁን ሰው ይሆን በቃ በትክክል ነው ሰው ይሆን ከበሬነት ወደ ሰውነት ሽፍት አርጉ ሰይ እናት ያረግሽኝ በጣም ነው ደስ ይለኝ በጣም ደስ ያለኝ ከዚህ በኋላ ምንም ነገር ልክቻ ታረጊም እሺ ምን አማረሽ ምን ላምጣልሽ ንገሪኛ
ተመስገን ጌቴ ጠይቄ ምን አሳጥተኝ ታውቃለህ አውቄበታለሁ በእኔ ፍቅር እርዝ ብሎ ነዷል አፈቅርሻለሁ ብሎ መናገር እንዴት ይፈራል ፈርቶማ አይደለም አይፈራም ወንዳውን ስለሆነ ነው እንጂ እኔ ልጅ ተዘጋጅቼለታለሁ አንተ ባትነግረኝም ምን ይረዳለሁ ዛሬ የምነግርሽ ነገር አለ ብሎ ደጋግሞ ሲጠይቀኝ እንዳልገባኝ አፋፉን ስለዋልኩ እስካሁን በእኔ ፍቅር ከምድር በታች እንዳለ እሳተ ገሞራ ውስጡን እየነደደ ነው ለምን ይሰቃያል ራስ ያፈቅራለሁ ብዬ ነግሬው በደስታ ባሴት አሰክሯለሁ ግን ልንገርሽ ምነግርሽ ነገር አለ ያለኝ ያቺ በመናቤ መፈራት ሚስታለኝ ብሎ ሊያረዳኝ ቢሆንስ ህልምልም እንዴ ቢሆንስ ማን ይለቀዋል መልሼ ለአምላኬ ሁለት የሚያፈቅር ልብ ስጠው ብዬ ለምንለታል እንጂ እኔ ልጅ ታለቀው ለማንኛውም ጉዳዩ ነገ ይለይልናል እምነቴ ከዚህ በኋላ ቁርስም ምሳም እራትም እኔ ነኝ ማዘጋጀው እሺ ከዚህ ቦታ ለመነሳት እንኳን ያለኔ ፍቃድ በፍጹም የተከለከለ ነው ተመስገን አምላኬ የቤቴን ደስታ ይመለስክልኝ ምንድነው ተመስገን የልጃችን ስም ነው ይሁን ደስተኛ ነኝ ይሁን ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት ሰተው ድምፅህን ቀንስ እንዴ እኔ ምን አገባኝ ፍሬው ያማረ ዘር እኔ ምን አገባኝ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ደስ
ሲወለድለት እንደዚህ ካልሆነማ ከባድ ነው ደግሞ ይልሽ ከባድ ዕቃ እንዳታነሽ እሺ ምንም አይነት ዕቃ ይኑር እኔ ነኝ ማነሳው ደግሞ ሰራተኛ ይቀጠራልሽ እንድች ብለሽ እንዳታስቢ እሺ ሰራተኛም ቢሆን እንቀጥራለን እሺ ቆይ ግን አንተ ሲወለድ እንዴት ልትሆን ነው እሱንማ ሲወለድ እናያለን አሁን እኔ ምልሽ ብቻ ዝም ብለሽ አድርጊ አሁን ምን ላድርግልሽ ምን ይሆንልሽ ጥብስ ጎረድ ምንድነው በርገር what ጥሩ ላይ ነሽ ነይና እንኳን ደስ አለ ብለሽ ቅፍ አድርጊኝ ነይ እሺ እንኳን ደስ አለ እሺ ደግሞ ምን ተገኝቶ ነው በጣም ነው ደስ ያለኝ እንኳን ደስ አለ በይኝ እሺ እንኳን ደስ አለ ምን ተገኝቶ ነው ንገረኝ እንደተገኘማ እምነት ያረገዘች የምርህ ነው አዎ ነገር እንኳን ደስ አለ አንዴ እንኳን ደስ አለ በእግዚአብሔር ወይኔ በጣም ደስ ብሎኛል በጣም ነው ለራስ ደስ ያለኝ እንኳን ደስ አላችሁ እሰይ በጣም ነው ደስ ያለኝ የእውነት እና ደግሞ ከዚህ በኋላ ጅቡቲ ያሉት መኪኖች ይግቡ ቢዝነስ ካርዱ ይዘጋጅ ሁሉም ስራ ባስቸኳይ ይከናወን ለምን አውረልቴ ነው እንዴ ከዚህ በኋላ ቤቢ እየመጣ ነው የዳይፐር አለብኝ የወተት አለብኝ ማርሹ ጨምሯል ወይ ደስ ሲል እንኳን ሰማችሁ